ሰይድ በርሜሌ ቢጠፋ ራሴን ማጠፋው ያለች ልጅ በቀደምለት በዘመን አስፈላጊው ነገር ገንዘብ ነው፣ ገንዘባችሁን ያዙ፣ ገንዘብ ነው ቅዋ ጉልበት የሚሆነው፣ ገንዘብ ነው ዋስጠበቃ እየሆነ ያለውና ገንዘባችሁን ሴቭ አድርጉ የሆነች ቪዲዮ ሰርቼ ነበርና እዛ ቪዲዮ ስር ኮሜንት ላይ ዋናው ጤናና ኢማን ነው ብላ ኮሜንት ሰጥታለች። ኧረ ወገን አታወዛግቡን። እኔ ሲጀመር ከጤናና ከኢማን ጋር ገንዘብን አላወዳደርኩም እኮ፣ ግን ገንዘባችሁን ያዙ፣ ገንዘብ አስፈላጊ ነገር ነው በዚህ አሁን ባለንበት ጊዜ ነው ያልኩት። እንደው ተፋፍረን ነው እንጂ አሁን ገንዘብ የሚጠላል እውነት ለመናገር በሼም ደግሞ ራስን መሸወድ አይቻልም። አትሞክሩት። ማንም ራሱን መሸወድ አይችልም። በነገራችን ላይ ብዙ ጊዜ ይቻለም 9 ናት ሞልታት ሞላ ምንድነው ገንዘብ ገንዘብ ማለት የሚል ጓደኛ ካለ የምትል ጓደኛ ካለችሽ እውነቱን ልንገራችሁ፣ በሆነ አጋጣሚ ፉርሳውን ካገኙት ጥሏችሁ ለመሄድ አይመለሱም። በእርግጠኝነት ነው የምነግራችሁ። እና አንዳንድ እህት ወንድሞች ጠንክረው የሚሰሩ እህት ወንድሞች አሉና ገንዘባቸውን የሚይዙ ሀገራቸው ላይ ኢንቨስት የሚያደርጉ ቤት የሚገዙ ቦታ የሚገዙ ቆፍጣና የሆኑ እህቶች አሉ። እነዛን አንዳንዶች ያው ጎሸም ያደርጓቸዋል። ማንቺ ገንዘብ ገንዘብ እንዳልሽ ልትሞቺ ነው ተንገብግበሽ ምናምን፣ ግድ የለም በርቱ እናንተ ናችሁ ወደፊት ቀና ብላችሁ መሄድ የምትችሉትና እንዳትሸወዱ። የሰው ልጅ ማንም ሲበልጠው አይወድም ኢላ ልጁ ቢሆን እንጂ፣ አባት ልጁ ሲበልጠው ብቻ ነው እንጂ ከዛ ውጪ ጓደኛ በለው ማበለው እኔ ከማንም በላይ መሆንን አንፈልገው። ልጄ ግን ከኔ በላይ ቢሆን አንተን አይለኝም፣ አይቆረቁረኝም። ይሄ ግልጽ የሆነ ነገር ነው። ስለዚህ አንተፋፈር። ገንዘብ ሳንፈልግ እዚህ ሀገር እንዲህ አንጠበስም። ገንዘብ ፈልገን መስሎን የመጣ ነው። በገንዘብ ጉዳይ ሼም እንዳይዛችሁ።